እድሜያችን እየጨመረ በሚመጣበት ወቅት እንግዲህ ሰውነታችን በተለይ እዚህ ሆዳችን አካባቢ የስብ ክምችታችን እየጨመረ ይመጣል። ይህ የሚሆነው ለምንድን ነው የሚለውን እናያለን። መከላከያውስ ምንድን ነው? ምን ብናደርግ እነዚህ ነገሮች መቀነስ እንችላለን የሚለውን ነገር እናያለን ማለት ነው። እንግዲህ እድሜ 30 እና 40ን እየረገጠ በሚመጣበት ወቅት እንደ ድሮ ተመግበን ነገር ግን እንደ ድሮ የሰውነታችን ቅርጽ ላይሆን ይችላል ማለት ነው። ምክንያቱም በሰውነታችን ውስጥ ያለው የሜታቦሊዝም ሬታችን እየቀነሰ ይሄዳል። ያ ማለት ደግሞ ሰውነታችን ካሎሪን የማቃጠል አቅሙን እየቀነሰ ይመጣል። ጡንቻዎቻችን መጠናቸው እየቀነሱ ይመጣል። እድሜ ከ30 ዓመት በላይ በሚሆንበት ጊዜ ከ3 እስከ 5% በየ10 ዓመቱ ጡንቻ መጠን እየቀነሰ ይመጣል። ይህ ደግሞ ሳርኮፒኒያ ይባላል ማለት ነው። እንግዲህ በምን ምክንያቶች ነው እንደዛ የሚሆነው የሚለው እናያለን። አንደኛው እንደነገርኳችሁ ከላይ የሜታቦሊዝማችን ስሎ ስለሚሆን ማለት ነው። ሁለተኛ ደግሞ የሆርሞን ለውጥ ስለሚኖር ወንዶች ላይ የቴስቴስትሮን ሆርሞን መቀነስ ይኖራል። ሴቶች ላይ ደግሞ የኤስትሮጅን ሆርሞን መቀነስ፣ ያ ማለት እዚህ አካባቢ የስብ ክምችት እንዲፈጠር ያደርጋል ማለት ነው። ሌላው ደግሞ ምንድን ነው? ይህ እድሜ እንግዲህ ከ30 እስከ 40 ዓመት በላይ ያለው እድሜ ማለት ነው። ኃላፊነቶችን የምንወስድባቸው ብዙ ጭንቀቶችን የምንሸከምባቸው እድሜ ስለሆነ የጭንቀት ሆርሞን የሚባለው ኮርቲሶል ሆርሞን በከፍተኛ ደረጃ ይመነጫል ማለት ነው። ያ ደግሞ እዚህ አካባቢ በአጠቃላይ በሰውነታችን ላይ የስብ ክምችት እንዲፈጠር ያደርጋል ማለት ነው። እንግዲህ እነዚህን ነገሮች ማስቀረት ባንችል ግን መከላከል እንችላለን ማለት ነው። መቀነስ እንችላለን። እንዴት አድርገን የሚለው እናያለን። አንደኛ አመጋገባችን በመቀየር ነጫጭ ነገሮችን ለምሳሌ እንደ ነጭ ዳቦ፣ ነጭ ሩዝ እና ስኳር፣ ጨው ምናምን መጠኖች እነዚህ ነገሮችን መቀነስ፣ ካርቦሃይድሬት የሚባሉት ምግቦች ማለት ነው በአጠቃላይ እነሱን መቀነስ። ሌላው ደግሞ ፕሮቲን ምግባችንን በከፍተኛ ደረጃ መመገብ። ሌላው እንቅልፍ መተኛት፣ በቂ የሆነ ከ8 ሰዓት ድረስ እንቅልፍ ብንተኛ ጥሩ ነው ማለት ነው። ሌላው ደግሞ የአካል እንቅስቃሴያችንን እንደ ድሮ የሆድ ስፖርት ብቻ ሰርተን ሆዳችንን ልንቀንሰው አንችልም። ስለዚህ ሙሉ የሆነ ስፖርት ብንጠቀም ጥሩ ነው። ሌላው ደግሞ የላይፍ ስታይላችንን መቀየር አለብን። የአኗኗር ዘይቤያችንን ማስተካከል አለብን ማለት ነው። እነዚህን በማድረግ ማስቀረት ባንችልም እንግዲህ እርጅናን ማለት ነው። ማለት ከእርጅና ጋር ተያይዘው የሚመጡትን ተጓዳኝ ነገሮች ግን መቀነስ እንችላለን ማለት ነው። ቦርጭም እሱ ጋር የእድሜ መግፋት ጋር የሚመጣ ነገር ስለሆነ ማለት ነው። እነዚህን ካደረገን ማስቀረት ባንችል እንኳ መቀነስ እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ደግሞ እንደዚህ የሚያሳስቡ ነገሮችን ይዤላችሁ ስለመጣ እወዳችኋለሁ። ባይ